ላልተወሰነ ጊዜ ከሶሻል ሚዲያ እረፍት ለመውሰድ አስቤያለሁ። ሶሻል ሚዲያ እንግዲህ ብዙ ነገር የተማርኩበት በጣም የተዝናናሁበት ጥቂትም ቢሆን የራሴን ነገር ላጋራበት የሞከርኩበት መንደር ነው። ነገር ግን ሶሻል ሚዲያ ለረጅም ጊዜ ስጠቀም ላይ ራሴ ላይ ያስተዋልኩትን ክፍተት ለማጋራት ነው ሌሎቻችሁም ከጠቀማችሁ በማለትና አንዱ አቴንሽን ስፓኒ ኦኬ ነገሮች ላይ ትኩረት የመስጠት ረጅም ሰዓት ትኩረት የመስጠት አቅሜ ቀንሷል። አሁን በፊት የ5 ሰዓት የ6 ሰዓት ኦዲዮ መጽሐፍ ፕሪፈር አደርጋለሁ ከሚነበብና ከማንበብና በሁለት በሶስት ቀን ቢበዛ በአራት ቀን አዳምጬ ጨርሳለሁ። አሁን አጭር 1 ሰዓት የማይሞላ ስቶሪ ሳዳምጥ ራሱ መጽሐፉን ሪዋርድ እያረኩ ነው፣ ወደኋላ እያረኩ ምን እንዳለ እየጠፋብኝ ማለት ነው። ይሄ ዴፊኒትሊ የቲክቶክ እንደገና ይሄ ኢንስታግራም ሪሎች የሱ ኢፌክት ነው። በቃ ይሄ ነው ሲስተማችሁን በቃ የማዛባት የዶፓሚን ሲስተማችሁን ቶሎ ስክሮል እያረጋችሁ ቶሎ ኤክሳይት የሚያረጋችሁ ነገር ያንን አዳፕት ያረግና ረጅም ነገር ላይ ትዕግስት ታጣላችሁ። ከዛ ባለፈ ደግሞ በቃ በሁሉም አጋጣሚ ስልክ እየወጡ በተለይ አሁን ምግብ ስበላ አያለው በቃ አሁን በቀን ስንት ጊዜ ምግብ ትበላላችሁ? እና ጥሩ አይደለም። በዛ አስተዋልኩት ለውጡን ጭንቅላቴ ላይ አስተዋልኩትና የድሮ አሁን የዘጠናዎቹ ልጅ ነኝና የዛኔ ኢንፎርሜሽን ሊሚትድ ነው፣ ተቆንጥሮ ነው የሚሰጣችሁ፣ በብዙ ነገር ትገደባላችሁ። ያ የሚገድባችሁ ነገር ግን በቃ ውስጣችሁ ደስታ ይሰጣችኋል። መገደባችሁ ደስታ ይሰጣችኋል። አሁን ግን ሁሉ ነገር በእጃችሁ ነው። ያ ፍሪደም ራሳችሁ ማኔጅ አድርጋችሁ ገደብ ካላበጃችሁ በስተቀር ይጎዳችኋል። በቃ ኢንቴሌክቹዋሊ የሆነ ገደብ በደንብ ቀርጻችሁ ራሳችሁን ገድባችሁ ነው ላይፍን ማጣጣም የምትችሉት ብዬ አሁን የደመደምኩት የተማርኩት ነገር ያ ነው። እንግዲህ ፕላስ ኮንቴንት ክሪኤተር ስትሆኑ ደግሞ ሌላ የምትወጡም ተጨማሪ ኢነርጂ አለ። ቪዲዮ ስትሰሩ ካሜራ ሴታፕ አለ፣ ኤዲት አድርጎ ፖስት ማድረግ አለ። ይሄን የተጋነነ አቀራረጽ ምናምን ባይኖርም ስቲል ታይማችሁን ኢነርጂያችሁን ኢንቨስት የምታደርጉትና ውስጣችሁ ረፍት ይፈልጋል። ሌላ ደግሞ ይሄ ፎሞ የሚሉት ነገር አለ አይደለ? ፊር ኦፍ ሚሲንግ አውት በቃ ኢንፎርሜሽን ቢያመልጠኝ ስለዚህ ጉዳይ እየተከታተልኩ ምናምን ቢያመልጠኝስ አይነት ፍርሃት ማለት ነው። እና እሱ ራሱ ሳስብ አሁን እኔ በቃ እንትን ብዬበታለሁ፣ ያው እየበሰልኩበት ነው ብዬ አስቤያለሁ። አብስሎኛል በአንድ ሳይድ። በቃ የምታገናዝቡ ከሆነ ትበስሉና ታድጋላችሁና እሱ ራሱ በቃ አሁን ሳስበው ምንም ከፀሐይ በታች አዲስ ነገር የለም። ምን ሊያመልጠኝ ይችላል? በቃ ሜንስትሪም ሚዲያ ላይ ያለ ነገር ወይ ዜና ምናምን ትሰማላችሁ። ከዛ ውጭ ያለው ነገር የሰው ወሬ ነው። ከሌ በዚህ ገባ፣ ከሌ በዚህ ወጣ፣ ከሌ እንዲያረገ። ይሄ ደግሞ በቃ የሰውን ላይፍ ቼስ ስታረጉ እኔስ እናንተስ የእናንተ ኑሮስ ትረሱታላችሁ በቃ። ስለዚህ እዛ ደረጃ ከመድረሱ በፊት ያው ሌሎቻችሁም እዛ ደረጃ የከፋባችሁ እንዳላችሁ ይገባኛል። ግን ቢያታግላችሁም እንትን ማለት አለባችሁ፣ መወሰን አለባችሁ። ኦኬ ወስናችሁ የተወሰነ ጊዜ እንደሱስም ቢሆን ገድባችሁ ራሳችሁን ያቺ ሞመንት እስክታልፍ ይሄ የለመደው ሲስተማችሁ ይሄ አሁን በአጭር አቴንሽን ስፓናችሁ የዶፓሚን ሲስተማችሁ መልሶ ወደ ድሮ እንዲመለስ ራሱ ጊዜ ይፈልጋል እና ለጥቂት ጊዜ ዲፕረስድ ልትሆኑ ትችላላችሁ፣ ድባቴ ሊሰማችሁ ይችላል። ነገር ግን መታገስ እኔ በጣም ኢንጆይ ያደርገዋለሁ ብዬ ነው ማስበው። አሁን ኦልሬዲ በቃ በአይምሮ ስለጨረስኩት ፕሮሰሱን በፊት በቃ መጽሐፍ ሳነብ ራሱ ውስጤ የሚቀረው ነገር ለረጅም ጊዜ ለወራት ምናምን ታሪኩ ውስጤ እንትን ያደርጋል፣ ሬዘኔት ያደርጋል። ታሪኩን አስበዋለሁ። አሁን በቃ ኮንስታንት ኢንፎርሜሽን ነው እሱ ደግሞ በቃ ውስጥ የሚቀርም ነገር የለውም። ነገም ትዝ አይላችሁም አብዛኛው ነገርና እስቲ እናንተም ጆይን አርጉኝ ትንሽ ረፍት እንውሰድ። ከተስማማን ደግሞ በዛውም እንቀራለን። ምን ይመጣል? እና ይመቻችሁ። ቴንክ ዩ